The grasshoppers are grasshoppers. ወዳጃችን ጅብ ከሚበላ ጅብ በልተ ተቀደስ ይላል ያገር ሰው ሲተርት። ሜክሲካውያን ደግሞ አንበጣ ከሚበላ አንበጣ በልተ ተቀደስ አይሉ አልቀሩም። በመንጋ ሆ ብሎ እየተነሳ ሰብልን እንዳልነበር አድርጎ ለረሃብ የሚዳርገውን እነሱ ቻፑላይ ሲሉ የሚጠሩት አንበጣ በሜክሲካውያኑ ዘንድ ራሱ ሰብል ሆኖ የሚሰበሰብ አይነተኛ ምግብ ነው አሉ። እናም ይሄው አሁን ደግሞ አንበጣ የሜክሲኮን ድንበር ተሻግሮ ሀገር አሜሪካ ላይም ተከሽኖ ከሽ ይደረግ ይዟል ሲል ያስነበበው ግሬት ቢግ ስቶሪስ ድረገጽ ሀገር አሜሪካ ሲያትል ከተማ ውስጥ የሚገኝ አንድ ምግብ ቤት ከምግብ ዝርዝሮች ውስጥ አንበጣን አካቶ ገበያው ደርቶለታል ሲል ያስነበበዋል። ለወትሮ በስፖርት ማዘውተሪያ ሜዳዎች ላይ ተገኝቶ ጨዋታን የሚመለከት ድምተኛ እንደ መቆዘሚያ መቅሰስ ቢጤ አድርጎ አፉ ላይ ጣል የሚያደርጋቸው ፈጣን ምግቦች እነ ድንች ጥብስ፣ ሳምቡሳና አምቦቲቶ ቢሆኑም መገኛውን በሲያትል ከተማ ያደረገው ፖኪቶስ የሜክሲካውያን ምግብ ቤት አንበጣ ያለ የምንድንችና ሳምቡሳ ብሎ ከሽና አድርጎ የሚያዘጋጃቸውን አንበጣዎች ከሽ ያደረጉ የቤዝቦል ጨዋታን እንዲታደሙ ሲያትል ማሪነርስ ስለተባለው የቤዝቦል ቡድን ደጋፊዎች እያቀረበ ያስቆመኩማቸው ይዟል። በሲያትል ማሪነርስ ደጋፊዎች የሚዘወተረው ፖኪቶስ የሜክሲካውያን ምግብ ቤት ክሽን ተደርጎ ተጠብሶ በማጣፈጫ ቅመምና በጨው አጋፋሪነት ታጅቦ ተመጋቢዎች አፍ ዘንድ የሚደርሰውን አንበጣ እንደ ኩባያ ባለች መስፈሪያ ለሚቀርበው አንድ ዝግን 95 ብር ገደማ ወይም በእነሱ ገንዘብ $4 እያስከፈለ ነው ለአሜሪካውያኑ በላተኞች ያቀርብ የገባው። አዲሱ የአንበጣ ጥብስ በአጭር ጊዜ ውስጥ በደጋፊዎቹ ተወዳጅ ለመሆን የበቃም ሲሆን 4 ወር ባልሞላ ጊዜ ውስጥም ከ300,000 በላይ በላተኞች ገዝተው አጣጥመውታል። ይህ ማለት ደግሞ ፖኪቶስ ምግብ ቤት 450 ኪሎ ገደማ አንበጦችን ጠበስበስ አድርጎ በላተኞች ዘንድ አድርሷል እንደማለት ነው። ስንት ሚሊዮን አንበጣ 400 ኪሎ እንደሚመዝን የማስላቱን ነገር ደግሞ ለርሶ ትተነዋል። ማኒ አርሴ የፖኪቶስ ምግብ ቤት ዋና ምግብ አብሳይ ነው። አንበጣ ያው አንበጣ ነው የሚለው ማኒ የቤቱ ስፔሻል ተደርገው አሁን በምግብ ዝርዝር ውስጥ ቢካተቱም አንበጦች ከ6 ዓመታት በላይ ለሆነ ጊዜ የምግብ ዝርዝሩ አካል ነበሩ ይላል። የመጣፈጣቸውን ነገር ሲገልጽም ልክ እንደ ሱፍሬ የሚቆረጠሙ በጨውና በቅመማ ቅመም የተዋዙ በጣም ጣፋጭ መክሰስ ናቸው ሲል ማኒ ይናገራል። የአንበጣ ጥብሱ በማሪነርስ ደጋፊዎች ዘንድ ያገኘው ከፍተኛ ተቀባይነትም ከጠበቀው በላይ እንደሆነ የሚያወሳው ማኒ የምግቡ አዘገጃጀት ቀላል እንደሆነ ጠቅሶ አንበጦቹን መጥበስ ከዛም ጨውና ሚጥሚጣ ነስንሶ ሎሚ በመጨመር የሚዘጋጅ ነው ብሏል። ወዳጃችን በእርግጥ ነገሩ ሲያዩት ያላማረ ሲበሉት ያቀራል ለምንለኛ የሚዋጥልን ባይሆንም በዓለም ዙሪያ የተለያየ አመጋገብ ዘዬ ያላቸው ህዝቦች ነፍሳቶችን ቀለብ አድርገው የሚሰፍሩ ሲሆን በዓለም ላይ እና አንበጣን ጨምሮ 1000 ነፍሳቶች ጤናማ የምግብ አማራጭ ሆነው እየተበሉ እንደሚገኙም መረጃዎች ያሳያሉ። It's spicy. Every once in a while you get one that's a little squishier than you'd like.